ቆይ ልንገርህ ላስረዳ አብርሽ ከባድ ጭንቀት ላይ ነው ያለው ቤተሰብ በጣም ከትላንት ምሽት ቪዲዮውን ካያችሁት ጀምሮ እንደገና ያንኛውን የመጀመሪያውን የፍቺውን ወረቀት ከቀደደ በኋላ አሁን ትላንት እንደነገርኳችሁ መረጃም እንዳቀረብኩላችሁ እጅግ በጣም ብዙ የመንግስት የጸጥታ አስከባሪዎች እየፈለጉት ወደማይሆን ወንጀል ሊከቱት ሲሆን ደግሞ በጣም ትላልቅ ሰዎች የሚያውቁት ሩታም ራሱ ራርታለት ደውለው ከያዝነው ቀጥታ ከርቸሌ ውስጥ እንክተተው ወይ ሲሏት ሩታ በጣም አስተዋይ ምን አይነት ልጅ እንደሆነች እኔ አሁን በደረሰኝ መረጃ አረጋግጫለሁ። ተውት፣ እኔ እሱ እንዲታሰር ሳይሆን የምፈልገው እሱ አሜን ብሎ የፍቺ ወረቀቴን ተቀብሎ ትዳሩ እንዲቀደድ ነው የምፈልገው። እኔ ይህ ትዳር ከላይ ላይ ካናቴ ላይ ካልወረደ ሰላሜን አላገኝም እና እኔ እሱን ብታስሩት ባታስሩት እኔ እንድታስሩትም አልፈልግም። ሲጀመር በሆዴ የሆነ ነገር ይዣለሁ አለቻቸው። ከዛን ያው እሷ ባለቻቸው መሰረት እንደገና ከፖሊስ መጥሪያ ይዛ ሂዳ ያው ጠየቀችው። እንግዲህ ፊን ብሎ ባለፈው ቀዶ ሄዶ ነበር። ትላንትና ግን በሰላም በፍቅር ተቀብሎ እየተንቀጠቀጠ ሩታ ሴት ናት። አሁን ሩታ ሴት ናት። ልቧ የሁለት ወንድ ልብ ነው። ምንም ሴት ብትሆን ሩታ እጅግ በጣም እናደንቅሻለን። ከውበትሽ በላይ የልብሽ ጀግንነት። እቺ እኮ አገር የምትመራ ልጅ እኮ ናት። አገርን እኮ ጸጸት አድርጋ የምትመራ ልጅ ናት ሩታ። እውነቴን ነው። ለሩታ መልካም ኮሜንቶችን እንድትጽፉላት በአክብሮት ጠይቃችኋለሁ። ሩታን የምትወዱ እኔንም የምትወዱ አያችሁ፣ መንግስት በወንጀል አጥብቆ በየከተማው ሲፈልገው ወደ ተለያየ ሀገር እንዳይሄድ እንኳን እገዳ ሲያወጣበት የትም አያመልጥም። እኔ ልጁን ልቡን አውቀዋለሁ። የተለያየ ሴት ከኔ ጋር ሲጋጭ እየወጣ ከመልከስከስ ውጭ ልቡ ዝም ያለ ነገር ነው ብላ እንደገና መጥሪያ ከፖሊስ አሁንም ወጥቶ ቀርቦ እንዲፈርም ትላንት ተቀብሎ ላስብበት ብሏል። ከዛ በኋላ በሱ ቤተሰብ ወገን የደረሰኝ መረጃ ልንገራችሁ። ያው ጋሽዬ መቼም መከረኛ ነው። ጋሽዬ በጣም እየተጨነቀ ነው። ጋሽዬ የተጨነቀ ተደወለለት። በጣም ብዙ ሽማግሌዎች እንዲለመኑና በትላልቅ ሰዎች እንዲፈታ ያው ህዝብ በፊት አስታርቆቴል ያው አለቃቅሶ ጋሽዬ አስታርቆቴል እዚህ በፊት እንደዛ መስሎት አለ። ከዛ ጋሽዬ የሷ ቤተሰቦች የሚኖር ተብሎ ለእናትየዋ ለአባትየዋ ተደወለ። ለሩታ ቤተሰቦች እናትየዋ ልክ እንደዚህ ነው ያለ። ስሙ አው እንደዚህ ነው የመንግስት ያለ ነው። በቃ ልጄ ከዚህ ልጅ መቼ ነው የምትላቀቀው? በቃ እኔ ልጄ ጨጓራዋ እኮ በቃ አስፋልት ሆነ፣ ጨጓራዋ ተልጦ አለቀ፣ አስፋልት ሆነ፣ ልጄ ትፋታልኝ ነው ያሉት። በቀጥታ እንደዛ ነው ያሉት። እና አሁን ለማንኛውም እሱ ላስብበት ብሎ በጣም ብዙ ሰዎችን እየለመነ እባካችሁ አስታርቁኝ፣ እባካችሁ ከሷ ተለይቼ መኖር አልችልም፣ ካልሆነ ራሴን አጠፋለሁ፣ እኔም ባትቀብሩ ነው የሚሻል እያለ ሩታን ላለመፍታት እየታገለ ነው ያለው። እንግዲህ የሚፋቱ አይመስለኝም እንደኔ ግምት። ያው በህግ አቅርባ እንደምታስፈርመው እርግጠኛ ብሆንም ግን ያው ሩታ ተላላናት። የተለያዩ ታላላቅ ሰዎች መተው የህግ ባለሙያዎችንም በገንዘብ በመንደልሎ እባካችሁ ለምኑልኝ ብሎ እንደገና የሚታረቁ ነው የሚመስለኝ። እንግዲህ ሩታ በዚህ ላይ ምን ምላሽ እንደምትሰጥ ዛሬ ከባድ ውሳኔ ይኖራል። እንዳለ ቡታጅራ ተነቃንቋል። ቡታጅራ መረጃው አለኝ ተልኮልኛል። ሁለት መረጃ ግን ድምጻቸው ስለሚታወቅ እባክህ አታቀርብልኝ እናንተን ያምኑሃልና ዝም ብለህ ተናገር ብለውኝ ነው። ለማንኛውም ውድ ቤተሰቦቼ የሩታና የአብርሽ ጉዳይ እንደከረረ ነው። ይፋታሉ ብለን ያሰብን ሰዎች የሚፋቱ አይመስለኝም። ለምን አብርሽ ከህግ ባለሙያም በሽማግሌ መልክ ብዙ ፖሊሶች ብዙ ታላላቅ ባለስልጣኖችን ለምኗል። እንዲሁም አባትየው ደም እንባ ሊያለቅሱ ነው ከሩታ ፊት። እንደዛ ነው የታሰበውና ከባድ ነው። የሚፋቱ አይመስለኝም። እኔ ተፋተው ሩታዬ ወፍ ብላ እንደው ይሄ የተላጠው ጨጓራዋ እንደገና ቢድን ደስ ይለኛል። የሚገርማችሁ እኮ ልጁ ማይማር ልጅ እኮ ነው። ትላንት ላስብበት ብሎ ከወጣ በኋላ ላይ መረጃው ሳልነግራችሁ መጥፎ ነገር ስለሆነ አልንገራችሁ ብዬ ነበር። ግን ልንገራችሁ ከወጣ በኋላ እቺ ወድዋዳ ፎንፏና
ሄርሜላ የምትባል ልጅ ያው ቪዲዮውን ስላየች ደውላ የኔ ጌታ ላዝናናህ መጥቼ ስትለው እሺ ተለል ያረገችው ነገርም አለ። የሆነ የቀባችው ነገር አለች ሄርሜላ የምትባል። ከዛ እሺ ብሎ ሄዳ ከገዛ ቤቷ ከሩታ ቤት እንግዲህ አብርሽና የሩታ ቤት አንድ ላይ ነበር። ከዛ እያሻሸች ወርናፕ እያረገች አይዞ የኔ ጌታ አይዞ ዝም ብለህ ፈርም እያለች እንግዲህ እሷ ልታረጋው የምታስበው ዝም ብለህ ፈርምላት እያለች አብረው እንዳደረች ሰማሁኝ። ይገርማችኋል። እና ይሄ ልጅ ይማራል አይማርም። ምንም እሱን ቆለጡን ካልቆረጡት ምንም ሊማር አይችልም። ግን ደግሞ ይሄ ደግሞ ከባድ ነው። በሩታ አይን መጣን፣ በሄርሜላ አይን መጣን፣ በነጻነት አይን መጣን። ቆለጥ ቆረጥነ ማለት በነጻነት በፍቅር በስንቶች ሴት አይን መጣን። ከባድ ነው። መቁረጥ አይታሰብም። ለማንኛውም ቤተሰቦቼ ይሄን ቪዲዮ ላይክ እንድታደርጉና ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብታልፉ ለኔ ይጠቅመኛል። በጣም አዳዲስ ቤተሰቦች ከትላንት ከ2 ቀን ከ3 ቀን በፊት በለቀኳቸው ቪዲዮዎች አዳዲስ ቤተሰቦች መጣችኋል። እንኳን ደህና መጣችሁ። ይህ የእናንተም ቤት ነው፣ የኔ ብቻ አይደለም። ፈታ ማለት ትችላላችሁ። ምናልባት እኔ ካለሁበት ሀገር በቅርብ ያላችሁ ደንበኞች፣ ተከታታዮች ይሄው መቀመጫ ኑና እዚች ጋር ቁጭ ብላችሁ እናወራለን። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። እስኪ አብርሽና የሩታን ጉዳይ እንግዲህ በመልካም ነገር የምናየው ያድርገን። እውነት በጣም ከባድ ነው። አብርሽ ራሱ እንዳያጠፋ እየፈራው ነው። እንግዲህ ዛሬ ከባድ ነገር እንደሚመጣ ነው የምነግራችሁ። እስቲ እንጠብቅ ሁላችንም። መልካም ጊዜ ይሆንላችሁ። ባባይ